ሰላም ሰላም፣ እንዴት ናችሁ ዩቲዩብ? በድጋሚ ዛሬ ባበደ ቪዲዮ ሀሳብ መጥቻለሁ። ምን መሰላችሁ? ትንሽ ያሳፍራል፣ ግን ሚስቴን ላስጨንቃት ምን ብዬ ካልሰጠሽኝ ብዬ ላስጨንቃት ነው ማለት ነው። እንደዚህ አይነት ነገር ድፍረቱ የለኝም። በጣም አይን አፋር ነው ትላለህ እና በቃ በጣም እየተዳፈርኩ ነው እንደዚህ አይነት ነገር የእናንተን ማበረታቻ አይቼ ማለት ነው። ከዚህ በኋላ እቀጥልበታለሁ ማለት ነው። እና አሁን ፊት ለፊት ሰው አለ፣ እንግዳ አለ፣ የኔ ጓደኞች ናቸው ያሉት። በጣም ነው ስርዓት ያላት ሚስቴ ማለት ነው። በጣም የምታፍረው እንደዚህ አይነት ነገር እና እጠራታለሁ። ሰው እያለ ቤት ውስጥ ሳሎን እንግዳ እያለ ካልሰጠሽኝ ብዬ እዚህ ጓዳ አስጨንቃታለሁ ማለት ነው። እና ምን እንደምትል እስቲ አብረን እናያለን ማለት ነው። እስከዛው ድረስ ሰብስክራይብ እያደረጋችሁ ተመልከቱ እና እወዳቸዋለሁ። በርታ በሉኝ። እማ ማሬ ማሬ ና እንዴማ ስልክ እያወራሁ እኮ እዚህ ቀረኝ። ምን እያደረግሽ ነው? አልደረሰም ነው? ገና ነው። በቃ ትንሽ ቀረ። ቁጭ በይ አንዴ። እስከዛ አሁን እንዳለ ቤት ውስጥ እንዴ ነው ያማል እንዴ? ምንድን ነው? እንግዳ ላባን ዘቢን ነው ምን ሆነሽ? እንግዳ አለ ቤት ውስጥ ነው እና ይኑራ። እንዴት ምን አስበህ ነው እዚህ ጥራ ይስጀመር? ምን አስበህ ግድ መናገር አለብኝ እንዴ? ፈልከና መናገር አለብኝ እና በምናቀለከል ነገር ከይ ምን ፈልከና ምንድን እንደዚህ ያርገሽ? ፈልጋለሁ ያስፈልገኝ እኮ ፈልከና ያስፈልገኛል እኮ ፈልከና ምን ፈልከና ያስፈልገኝ ምን ዛሬ ቤት ውስጥ ማድረግ ፈልከና እንዴ ያስፈልገኛል ካልኩ ያስፈልገኛል። አባ እግዚአብሔር ፍቅር እና ይኑር። አምና እኮ እስከ ሰዓት ተጨቃጨቂ አባ ጸብሪ ለእንድቃት ታደርስ ታው ይበላል ተቸግሪ አባ ፍሳው ለበት እኮ ይኑር። በቃ ማርያምን አፍኔት ቤት ይደባለው መሄድ እኮ አይደለም እኔ ባስፈለገኝ ሰዓት ማግኘት ያለው እኮ እንግዲህ ይኑር። መታገስ አልችልም። አንቺ በቃ የመጣሽበትን ሰዓት እኮ አይገርም ማለት ነው። አንዴ በቃ እንግዲህ አለ ቤት ውስጥ ራስ አንተ ምን እየሆንክ ነው? ማርያም እያስጠራሽ ነው። ተደበራ ሳለ ቤት ውስጥ ተደበራ ከኔ እነሱን ታስበልጫለሽ ነው እኮ አንተ ሲመጣ ሳይንስ እኔንም ስታስጠራ በጣም ይደብራል። ሰቤርን እኔ አገባኝ ያስፈልገኛል እኮ ቢሆን አልፈልግም። ይኑራ አልፈልግም። ምን ማለት ነው? ስፔክት የለም ለሰው ልጅ የኔ ጓደኞች አሉ እንዴ? አንተ እዚህ የምትሞዳው ልቀቀኝ። አባ እግዚአብሔር ማላቀው ሰው ይሆንክብኝ ነው። እና ታዲያ ካስፈለገኝ ምን ላድርግ? ማላቀው ሰው ይሆንክብኝ ነው እንጂ ቁጥሩ አይደለም። ምን ማለት ነው? እና አውቂንስቲን እየቀለድክ ነው አይነስ? አረ በመድኃኒዓለም በጣም ነውር ነው። ክርስቲያን አይደለህ እንዴ? ክርስቲያን አይደለህ? ስርዓት የሚባል ነገር አለ። ሁሉም ነገር ስርዓት አለው። ሚስት ላይ በስነ ስርዓት ተከባብረን ንጹህ ነው ያልካችን። እሺ ተከባብረን በስነ ስርዓት ነው ሁሉም ነገር መሆን ያለበት። አቄን ስጪኝ ምን ስጪኝ ሰው እዛ ፊት ለፊት አስቀምጠን በጣም ነው እኮ ነው
አይደረግም። በዚህ እንጣላ አስፈለገኝ ሰዓት እንዳላገኝ በዚህ እንጣላን እናንተ። ይሄ ከመጀመሩ የመጣ ባህሪ ነው። አስፈልገኝ ነው። ምን ማለት ነው? ሰው ሲኖር ነው ያስፈልጋል። የት ሄድብሃል ነው? ያመኛል። እኔ አልፈልግም። ምንድን ነው? ሂጂ እመጣለሁ። ሂጂ በቃ እመጣለሁ። ቀስ ብዬ የምርሽን ነው የምትሄጂው ነው? ማርያምን ነውር ነው በጣም ሰው አታሳፍሪኝ በእናትህ። እንደዚህ ግልጽ ሆኜ ስለጠየቅኩሽ ነው። እና በቃ ሌላ ቦታ ሂጅ ማድረግ አለብኝ ፍላጎቴን። ሌላ ቦታ ሄደህ ልታደርግ አሰባለህ? እና ታዲያ ምን ላድርግ? ካልሰጠሽኝ ምን ላድርግ ታዲያ? እና አስፈልጉኝ አይደል ነው በዚህ እንጣላን እናንተ ስድነት ነው ይሄ። እንግዳ እዛ ተቀምጣ እዚህ የምትጃጃለው ለሚፈጠረው ተጠያቂ እራስሽ ነሽ። አያገባኝም። ምን ልፈጥር? በስመ አብ ወወልድ በስመ አብ ወወልድ። ጭራሽ የሚፈጠረው ነገር ተጠያቂያችን ይሻል። በቃ ይሄ ችግር የለውም። ታይዋለሽ፣ ችግር የለውም። ሳሎን ፊልም እያየህ ትረሳዋለህ። ስለመርሳት ምናምን ለመርሳት ምናምን አይመለከትሽም። አንቺ ኃላፊነትሽን ተወጥተሻል። ከልክለሽኛል። ሂጂ አለም የምን ፊልም ነው? እኔ ፊልም እዚህ ተቃጥዬ ፊልም ምናምን ትያለሽ። ኧረ ሂጂ በቃ ሂጂ በቃ ሂጂ አትምጪ ወደ እኔ በቃ እሺ እመጣለሁ እኔ ቀስ ብዬ ነው። አባ ግን የቀለድክ አይደለም ትሽራ ምን ቀለድ አልፈልግም። ምን ባስፈልገኝ ሰዓት ካላገኘሁ እኔ ምን ያደርግልኛል? በቀጠሮ ማግባቴ በፈለኩበት ሰዓት እንዳገኘ አይደለም። የእናትህ ስራ ነው የፈለኩት ሰዓት ምታገኝ ሲስተር ይሰጣል። ወይኔ የእናቴን እርሻ በፈለኩበት ሰዓት ነው እንደምታሰብ ወይኔ ውርደቴ። የምር ማርያምም ማለት ነው የምሬን ለማስመሰል ሞክሬያለሁ ማለት ነው። ሳይም በጣም ታገለችኝ። ስማ ፈልጌም ቢሆን ማለት ነው እንዲህ ተቃጥዬ ማርፉ ከልፋት ማንገራት ማሪ ነይ አንዴ አንዴ ፈልጌሽ ነው። ነይ አንዴ ቆይ ልንገርሽ ነው ነገር ማለት ነው። ማርያም ታውቃለ እየተብሰለሰልኩኝ ነበር እኔ ግን አይደለም የምር ፈልጌም ቢሆን ክለክኝ ነው። አዎ ነው እኮ ነው ሳንክዳ ሳልም ፋንታሲ አራታይ ማርያም በጣም ነው እኮ አይደረግም። እንኳንም አልፈለግኩኝ ግን ውሸት ነው። ይንጋልኩ ጫውን ነው ለምን
በምን ምክንያት ልትዋሸኝ ቻልክ? ምን እኔ ያዩት አንቺ እኔ ልታቃጥኝ ነበር። አሁን ክብር አይበልጥም? እኔ ከፈለኩኝ ክብር ይበልጣል። ሚስትህ ናት። እሺ በፈለክ ሰዓት ታገኛታለህ። ፕሮሰስ አይጠይቅም። እናቴን አስፈልጉ ታረጋለሽ። እስከ ካሜራ አስቀምጣት። ማርያም ግን መከረኝ ሰው ነሽ። እንዴት ምንሽ ምን ታለሽ? እንጃ ስሙን ከአእምሮ በላይ ነው የሆነብኝ ማለት ነው። እንዲቀለል ነገር ነበር ይመሰለኝ። ይደብራል አይደል? ማርያም አድንቄሻለሁ። አይ ይደብራል፣ እኔማ አውቃለሁ፣ ግን ፈተንሽ በሚለው ነው። ለማንኛውም ፈተናውን ያለፈችው ይመስለኛል። አልፈቷል ምሳ ምትላለች አሁን ጀመር የዩጅ ባል እንደዚህ አይነት ታደር ነው። አንቺ ማነው እንደዚህ ፈቶ የለቀቀሽ? ለማንኛውም ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ማድረጋችሁን አትርሱ። አበረታቱን፣ አግዙን፣ ከጎናችን ሁኑ። እናመሰግናለን። እንድሰራላችሁ የምትፈልጉትን ነገር ደግሞ ንገሩኝ። እሺ እበቀለዋለሁ። ቻው